ቁርአን ከአላህ ዘንድ ወርዶለታል። የአላህ ንግግር የሆነ የአላህ ቃል የሆነው ቁርአን ከአላህ ዘንድ ምን ብሎታል? ተሰጥቶታል። ይህ ደግሞ ነብይነቱን ወይ እሱ የአላህ መልእክተኛ ስለመሆኑ ማስረጃ ነው ብለው ይናገራሉ። ከአስፈራሪዎችም በቅንፍ ነቢያት ትሆን ዘንድ በልብህ ላይ አወረደው። ቁርአን የክብሩ መልእክተኛ የተከበረው መልእክተኛ የክብሩ መልእክተኛ ቃል ነው ይላል። እርሱ የፈጣሪ ንግግር አይደለም፣ የፈጣሪ ሐሳብ አይደለም፣ የፈጣሪ ህግጋት አይደለም ብለን የምንሞግት ከቤት ሰራተኛዋ ጋር ማርያ ቅብጥያ ከምትባል ሴት ጋር በአልጋው ላይ ተኝቶ ይገኛል። ጌታው ሊሰጠው ይከጅላል ይላል። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ ወንድምቶች? ሁላችሁንም ሰላም ብያለሁ። እኔ ወንድማችሁ ከድር ሳዶ ነኝ። ዛሬ ደግሞ በአዲስ ፕሮግራም ወደ እናንተ መጥቻለሁ። እንግዲህ ይሄን የዩቲዩብ ቻናል ሰብስክራይብ በማድረግ ጀምሩ። እንዲሁም ላይክ አድርጉ። ሼር ማድረግ የሚጠበቅባችሁ ከሆነ ሼር አድርጉ። አስተያየት መስጠት የምትችሉ ሰዎች ደግሞ አስተያየት ስጡ። እቀበላለሁ አስተያየት። ጌታ ኢየሱስ ክርስቶስ ለዘላለም የተመሰገነ ይሁን። እንግዲህ ዛሬ ያስተምራችኋል እንዲሁም ደግሞ ስለ እስልምና የሆነ ዕውቀት ያስይዛችኋል ብዬ ማስበውን አንድ ፕሮግራም ይዤላችሁ መጥቻለሁ። ዛሬ ማወራው ስለ አላህ ቃል ስለ ቁርአን ነው። እንግዲህ የአላህ ቃል ነው የፈጣሪ ቃል ነው ብለው ስለሚያስቡት ስለ ቁርአን ነው። ነብዩ መሐመድ ነብይ ነው ብለው የሚያስቡት ወይ ደግሞ ነብይነቱን የሚያረጋግጡበት ወይ ስለ ነብይነቱ ማስረጃ አንጡ ሲባሉ ከሚናገሩት ዋነኛው አንዱ ቁርአን ተሰጥቶታል ወይ ደግሞ ቁርአን ከአላህ ዘንድ ወርዶለታል። የአላህ ንግግር የሆነ የአላህ ቃል የሆነው ቁርአን ከአላህ ዘንድ ምን ብሎታል? ተሰጥቶታል። ይህ ደግሞ ነብይነቱን ወይ እሱ የአላህ መልእክተኛ ስለመሆኑ ማስረጃ ነው ብለው ይናገራሉ። ግን እንደው ቁርአን ብለው የያዙት መጽሐፍ ከፈጣሪ ዘንድ የወረደ የፈጣሪ ንግግር ነው ወይስ ደግሞ እንደው ሰው ከሰዎች ሐሳብ ከተለያየ ነገር የተጠረቃቀመ የተለያየ ሐሳብ ስለመሆኑ እንግዲህ ብዙ ክርክሮች ይነሳሉ። እኛ ክርስቲያኖች ቁርአንን ስናነብ ከፈጣሪ የመጣ ቃል ወይ ደግሞ ከፈጣሪ የመጣ ትእዛዝ ሳይሆን የሰዎች ፍላጎት እንዲሁም ደግሞ የራሱ የሙሐመድ ፍላጎትና አንዳንድ ሊያደርጋቸው የፈለጋቸውን ነገሮች ከአላህ ዘንድ ወርደውልኛል በማለት የአላህ ንግግር አድርጎ ሲናገራቸው እንመለከታለን። ይህንን የሚያሳይ አንድ ትልቅ አንቀጽ ዛሬ ስለሱ አሳያችኋለሁ። እንግዲህ ሙስሊሞች በሱራ 2692 እስከ 95 ድረስ ስታነቡ ይሄ ሙሐመድ ነቢይ ስለመሆኑና የአላህ ቃል ቁርአን ደግሞ ከአላህ ዘንድ የወረደ የፈጣሪ ቃል ስለመሆኑ ማስረጃ አድርገው ከሚናገሩት መካከል አንዱ ነው። እስቲ እናንብበው። እንደዚህ ይላል። እርሱ በቅንፉስ ቁርአን በእርግጥ ከዓለማት ጌታ የተወረደ ነው። እርሱም ታማኙ መንፈስ በቅንፍ ጅብሪል አወረደው። ከአስፈራሪዎችም በቅንፍ ነቢያት ትሆን ዘንድ በልብህ ላይ አወረደው ግልጽ በሆነ አረበኛ ቋንቋ ይላል። እንግዲህ ግልጽ በሆነ አረበኛ ቋንቋ የወረደው ቁርአን አንተ ከአስፈራሪዎች ወይም ከነቢያት ዘንድ ትሆን ነው፣ ከነቢያት አንዱ እንድትሆን ነው የሚል መልእክት ነው ያለው። ከአላህ ዘንድ የወረደ ነው። እንዲሁም ደግሞ መንፈስ ወይ ደግሞ ጅብሪል ብለው የሚያስቡት እሱ ምን አለው? አወረደው ወደ አንተ። ለምን? አንተ ከአስፈራሪዎች ወይም ከነቢያት ዘንድ አንዱ እንድትሆን ከነቢያት ዘንድ ትሆን ዘንድ አላህ ወደ አንተ ምን አደረገው? አወረደው፣ በልብህ ላይ አወረደው ግልጽ በሆነ አረበኛ ቋንቋ በማለት ሙሐመድ ነብይነቱ ማረጋገጫ አንዱ ስለ ነብይነቱ ማስረጃ ይሄ ቁርአን የፈጣሪ ቃል ስለሆነ ነው፣ የፈጣሪ ንግግር ስለሆነ ነው ብለው ሙስሊሞች ይሞግታሉ። እንደው በሱራ 69 ቁጥር 40 ላይ አንድ አረፍተ ነገር አንድ ቃል አለ። ቁርአን የክብሩ መልእክተኛ የተከበረው መልእክተኛ የክብሩ መልእክተኛ ቃል ነው ይላል። ቃል በቃል አረፍተ ነገሩ እንደዚህ ነው የሚለው። ስለዚህ እኔ ለምሳሌ ቁርአን የማን ቃል ነው ብትሉኝ የሙሐመድ ቃል ነው እላችኋለሁ፣ ይሄን ንግግር ተንተርሼ። ምክንያቱም የተከበረው መልእክተኛ ማን ስለሆነ ራሱ ሙሐመድ ስለሆነ በተፍሲራት ውስጥ ሙሐመድ ስለመሆኑ ስለተነገረ ማለት ነው። ነገር ግን ሙስሊሞች ይሄንን ቃል ይሄ የሙሐመድ ንግግር የወረደው ከአላህ ዘንድ ነው፣ እርሱ ደግሞ ስለ ነብይነቱ ማስረጃ ነው ብለው ይናገራሉ። እንደው ይሄ ቁርአን ወረደ ከተባለ በኋላ ወይ ደግሞ ይሄ ቁርአን በሙሐመድ ላይ የወረደው የሚሉት ቁርአን ለሙሐመድ ተሰጠው ወይ ደግሞ ሙሐመድ ላይ ወረደ ከተባለ በኋላ ሙሐመድን ምን አደረገው ብለን ስንመለከት በሱረቱ ኒሳ ሱራ 4 ማለት ነው 105 ላይ እንደዚህ ይላል። እኛ በሰዎች መካከል አላህ ባሳወቀ
ልትፈርድ ወደ አንተ መጽሐፉን በእውነት አወረድን ይላል። ምንድነው ሙሐመድን ያደረገው? ነብይ ነው ያደረገው ብለው ያምናሉ እነሱ። ነብይነቱ ምንድነው ስትሉ ሊፈርድ ወደ አንተ ያወረድነው ምን እንድትል ነው? አላህ ባሳወቀ ምን እንድትል ልትፈርድ ወደ አንተ መጽሐፉን አወረድን ይላል። ፈራጅ ነው ያደረገው። ፈራጅ ነው ያደረገው ሙሐመድን ፈራጅ። ሙሐመድን ከሙሐመድ አንደበት የወጣው ንግግር እርሱ የፈጣሪ ቃል ነው። ሙሐመድ ከራሱ አይናገርም የሚል ምን ስላለ መልእክት በቃ ትምህርት አለ። ሙሐመድ ከራሱ ነብዩ ምን አይልም አይናገርም ይላሉ። ስለዚህ ምን ሊያደርግ ሊፈርድ፣ ምንም ነገር ሲፈርድ ምንም ከሱ ንግግር ከሆነ ከሱ አይደለም የተነገረው። ማን የነገረው? መንፈስ ነው የነገረው፣ ጅብሪል ነው የነገረው ብለው ነው የሚያምኑት። ይሄንን ነው አላህ የተናገረው። ስለዚህ ምንድነው ያደረገው ካለ ፈራጅ ነው ያደረገው። እንዲሁም ደግሞ በሱረቱል አህዛብ ሱራ 33 ቁጥር 36 ላይ ስታዩ ሱራ 33 ቁጥር 36 ላይ እንደዚህ የሚል ቃል ታገኛላችሁ። አላህና መልእክተኛውም ነገርን በፈረዱ ጊዜ ለምእመናንና ለምእመናት በነገራቸው ለነርሱ ምርጫ ሊኖራቸው አይገባም። የአላህና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ ይላል። ምንድነው ሙሐመድን ያደረገው ሲባል አላህ ብለው ከሚያስቡት አምላክ ነው ብለው ከሚያስቡት ፈጣሪ ነው ብለው ከሚያስቡት ከእርሱ እኩል የእርሱ ንግግር የሙሐመድ ንግግር የአላህ ንግግር ስለሆነ አላህና ነብዩ ወይ መልእክተኛው ምን ባሉ ነገርን በፈረዱ ጊዜ ምርጫ የላቸውም። ምእመናን ምርጫ የላቸውም። የአላህና የመልእክተኛውን ትእዛዝ የጣሰ ሰው ግልጽ የሆነ ምንን ስተትን ተሳስቷል። ስለዚህ ሙሐመድን ነብይን ያደረገው ከአስፈራሪዎች አንዱን ያደረገው ወይ ደግሞ ከአስፈራሪዎች ወይም ከነቢያት አንዱ ነው ትሆን ዘንድ ነው ነብይ ትሆን ዘንድ ነው የወረደልህ መጽሐፉ ብለው የሚያስቡት ሙሐመድን ምንድነው ያደረገው? ፈራጅ ነው፣ ወሳኝ ነው ያደረገው። እሱ ከተናገረ የአላህ ንግግር ነው። እርሱ ከተናገረ የአላህ ንግግር ነው ያደረገው። ስለዚህ ሙሐመድ ይሄ ቁርአን ስለወረደበት እሱ ፈራጅ ስለሆነ እርሱ ምንድነው? ነብይ ነው፣ ከአላህ ዘንድ የተላከ ነብይ ነው ብለው ያምናሉ። እኛ ክርስቲያኖች ሙሐመድ በፍጹም የአላህ መልእክተኛ ወይ ደግሞ የፈጣሪ መልእክተኛ አይደለም። እነሱ ፈጣሪን አላህ ብለው ስለሚያስቡ የፈጣሪ መልእክተኛ አይደለም፣ መለኮት የላከው መልእክተኛ አይደለም፣ ከነቢያትም አንዱ አይደለም ብለን ስንሞግት ለምንድን የምንሞክተው? ያስተማረው የተናገራቸው ንግግሮች ወይ ደግሞ ለራሱ ስለ የሚናገራቸው የፍርድ ንግግሮች ይሄንን ከጣሳችሁ፣ ይሄን ከተሳሳታችሁ፣ ይሄንን ካልፈጸማችሁ የአምላክን ትእዛዝ የሻራችሁ ናችሁ ብሎ የሚናገረው እርሱ የፈጣሪ ንግግር አይደለም፣ የፈጣሪ ሐሳብ አይደለም፣ የፈጣሪ ህግጋት አይደለም ብለን የምንሞግተው። እርሱ ከመልእክተኞች አንዱ አይደለም፣ እርሱ ከፈጣሪ ዘንድ የተላከ መልእክተኛ አይደለም ብለን እንሞግታለን። ይሄ የሚናገረውም ቁርአን ይሄ የሚያወራውም ቁርአን የፈጣሪ ንግግር ሳይሆን ከተለያዩ ነገሮች የተሰበሰበ ነው። ሌላ ጊዜ ምናልባት ከየት እንደተሰበሰበ አሳያችኋለሁ። የሰው ንግግር የቁርአን አንቀጽ ሆኗል። አሁንም ማሳያችሁ ዛሬ እሱ ነው። እንዲሁም ደግሞ ከመጽሐፍት የኮረጃቸው ከሰው ሐሳብ የኮረጃቸው ምናምን በጣም ከብዙ ቦታ ተኮራርጆ የተቀመጡ ስብስቦች ናቸው። የፈጣሪ ንግግር ብሎ ወይ ፈጣሪ ገለጠልኝ ብሎ የሚናገረው ሙሐመድ። ዛሬ ማሳያችሁ ግን ሱራ 66 ቁጥር 1 ላይ ሱራ 66 ቁጥር 1 እስከ 5 ድረስ ስትመለከቱ እኔ ቁጥር 5 ላይ ትኩረት የማደርገው እንግዲህ ከላይ ጀምሮ የሚናገረው ነገር አለ። እስቲ እስከ 4 ላንበብና 5 በኋላ ያለውን አሳያችኋለሁ። ወይ ደግሞ ምን ላሳያችሁ ወይ የዛሬ መልእክቴ የዛሬ ቁርአን የፈጣሪ ቃል ስላለመሆኑ ማስረጃ ከቁርአን መካከል ማሰጣችሁ ከእስልምና አስተምሮ መካከል ማሳያችሁ ቁጥር 5 ነው። ነገር ግን እስከ ቁጥር 4 ድረስ ላንበበው። እንደዚህ ይላል። አንተ ነብይ ሆይ አላህ ለአንተ የፈቀደልህን ነገር ሚስቶችህን ማስወደድ የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህ እጅግ መሐሪና አዛኝ ነው። አላህ ለአንተ ለእናንተ የመሐላችሁን ፍቺ ደነገገላችሁ። እርሱ ረዳታችሁ ነው፣ እርሱም አዋቂ ጥበበኛ ነው። ነቢዩ ከሚስቶቹ ወደ አንዱ ወሬን በመሰጠረ ጊዜ አስታውስ። እርሱ በነገረችና
አላህ እርሱን ማውራቷን ባሳወቀ ጊዜ ከፊሉን አስታወቀ፣ ከፊሉን ተወ። እርሱም ባወራት ጊዜ ይህ ማን ነገርህ አለችው። አዋቂ ውስጥ አዋቂ ነገረኝ አለች። ወደ አላህ ብትመለሱ ልባችሁ በእርግጥ ተዘነበለ ተስማማላችሁ። በእርሱ ላይ ብትረዳዱ አላህ እርሱ ረዳቱ ነው። ጅብሪልም ከምዕመናን መካከል ከዚያም በኋላ መላእክቱ ረዳቶቹ ናቸው በማለት እስከ ቁጥር 4 ድረስ ይናገራል። እንግዲህ ከቁጥር 1 እስከ ቁጥር 4 ድረስ ስላለው ነገር ልንገራችሁ። ተፍሲራትን ስትመለከቱ አልጠበሪንም ስትመለከቱ አልባጋዊን ስትመለከቱ ኢብኑ አባስን አልጀላላይንም ስትመለከቱ ኢብኑ ከትርም ሁለት አይነት ተፍሲሮችን ያስቀምጣል ራሱ። ስለዚህ እነዚህን ተፍሲራት ስትመለከቱ ሙሐመድ ከሚስቶቹ መካከል አንደኛዋ ቤት ላይ ከባሪያዋ ጋር ማለት ከቤት ሰራተኛዋ ጋር ማርያ ቅብጥያ ከምትባል ሴት ጋር በአልጋው ላይ ተኝቶ ይገኛል። ታገኘዋለች፣ ትደርስበታለች። ከዚህ በኋላ አልተኛም ብሎ ቃል ይገባላታል። ወይ ደግሞ ይሄ ነገር ለኔ አልተፈቀደልኝም ብሎ ቃል ይገባላታል። እሷም እሺ እንዳትናገሪ ለአይሻ ይላታል። እሺ ትላለች። ነገር ግን ሐሳቧን ቀይራ ሄዳ ለአይሻ ትናገራለች። ለአይሻ በምትናገርበት ጊዜ አይሻ እና ሐፍሳ እንግዲህ መሐመድ ላይ ይነሱበታል። ለምን እንደዛ አድረክ ብለው ተቃውሞ ያሳያሉ። ብዙ ሐዲሶች ማር ጠጥቶ ነው ምናምን ይላሉ። ነገር ግን እነዚህ አሁን የነገርኳችሁ ተፍሲሮች ጠበሪም ቢሆን ኢብኑ አባስም ቢሆን ጃላላይንም ቢሆን ይሄኛው ታሪክ እንዳለ በዚህኛው ታሪክ ይናገራሉ። ግንኙነት አድርጎ ከዛ ያ ነገር ተቃውሞ አምጥቶበት ከሚስቶቹ ለ29 ቀን እንደሸሸ ሁሉ የሚናገሩ ሐዲሳት አሉ። ለ29 ቀን አግኝቷቸው አልነበረም የሚሉ ማለት ነው። በዚህ ምክንያት ከዚህ የተነሳ ከቆየ በኋላ እንግዲህ አላህ ተናገረኝ ብሎ ከእንደገና መጣ። ቁጥር 1 ላይ የምታዩት አላህ ላንተ የፈቀደልህን ነገር ሚስቶችህን ለማስወደድ ስትል ለምን ህርም ታደርጋለህ የሚለው እኔ ፈቅጄልሃለሁ ነው። ማርያ ቅብጥያን ወይ ያቺን ሰራተኛ እኔ ፈቅጄልሃለሁ፣ ሚስት አድርጌ ሰጥቼሃለሁ፣ እኔ ከፈቀድኩልህ ለምን አንተ ሚስቶችህን ለማስወደድ ህርም ታደርጋለህ በራስ ላይ የሚለው ንግግር እንደወረደ ይናገራሉ። ከዛ ሚስቶቹን አላህ ማስጠንቀቅ እንደጀመረ ይናገራሉ ምናምን። ይሄ ታሪክ አለ። ሄዳችሁ እንግዲህ አጥኑት። የዚህን ተፍሲር የሱራ 66 ከቁጥር 1 እስከ 5 ድረስ ያለውን ስታጠኑ ይሄን ታሪክ ታገኛላችሁ። ቁጥር 5 ላይ የሚገርም ነገር ላሳያችሁ። ቁጥር 5 ላይ ንግግሩ አረፍተ ነገሩ ራሱ የሆነ አካል ስለ ሙሐመድ እየተናገረ እንዳለ ያስታውቃል። የአላህ ንግግርም አይደለም፣ የሙሐመድ ሐሳብም አይደለም፣ የሌላ አካል ንግግር ነው። የሌላ አካል ንግግር ስለመሆኑ ደግሞ ማስረጃዎች አሉ። እስኪ ላንብብላችሁ። እንደዚህ ይላል ቁጥር 5 መላችሁን ቢፈታችሁ ከእናንተ የበለጡ ሚስቶችን፣ ሙስሊሞችን፣ አማኞችን፣ ታዛዦችን፣ ተጸጻቾችን፣ ለአላህ ተገዢዎችን፣ ጾመኞችን፣ ፈቶችን፣ ድናግልንም የሆኑትን ጌታው ማን ነው የሚለው? እነሱ አላህ ነው የሚለው ብለው ነው የሚናገሩት። ግን ጌታው የሚል ሌላ አካል አለ። ጌታው ሊሰጠው ይከጅላል። እንግዲህ እነዚህን እናንተም ቢፈታችሁ እነዚህ የዘረዘራቸውን ሴቶች፣ ጾመኞች፣ ፈቶች፣ ድናግሎች ምናምን የተባሉትን ማን ሊሰጠው አለ? ጌታው ሊሰጠው ይከጅላል ይላል። አረፍተ ነገሩ ራሱ የሆነ አካል ለሙሐመድ እየተናገረለት እንዳለ ለሆኑ አካላቶች ጌታው ለነብዩ ለሙሐመድ ማለት ነው ለሙሐመድ ሊሰጠው ይከጅላል እናንተን ቢፈታችሁ ብሎ እየተናገረ እንዳለ እንጂ አላህ እንዳልተናገረ ሙሐመድም ደግሞ የራሱን ነገር አንስቶ እንደተናገረ የሚናገር አረፍተ ነገር አይደለም። የሆነ አካል ለሙሐመድ እየተናገረ እንዳለ የሚናገር አረፍተ ነገር ነው። እንግዲህ ጌታው ነው የሚለው። ጌታው የሙሐመድ ጌታ ሊሰጠው ይከጅላል ነው የሚለው። እቺን አረፍተ ነገር እንዳልሰዋት ጌታው ብሎ የሚናገረው ሌላ አካል ስለመሆኑ ጠቋሚ ነች። እንደው በተፍሲራ ወይ በሐዲሳት ውስጥ ይሄን ነገር እናገኛለን ወይ ይሄንን የሚያሳይ ነገር እናገኛለን ወይ ብለን ስንጠይቅ አዎ በቡሃሪ 402 ላይ ዑመር ይናገራል። ይሄን ነገር አስቀምጥላችኋለሁ። ዑመር ይናገራሉ። ምን ብሎ? አላህ በሶስት ነገር ከእኔ ጋር ተስማማ ብሎ በሶስት ነገር ከእኔ ጋር ተስማማ። በምን ተስማማ? አንደኛ የኢብራሂምን መቆሚያ የጸሎት ስፍራ እናድርገው ብዬ በዚህ ነገር አላህ ከእኔ ጋር ተስማማ። ሁለተኛ ነገር ደግሞ የሙሐመድ ሚስቶች ይሸፈኑ ብዬ ሐሳብ አቀረብኩ። አላህ ከኔ ጋር ተስማማና የመሸፈንን ምዕራፍ አወረደ ይልና ሶስተኛ ደግሞ እዚህ ቁጥር 5 ላይ ያለው ቃል ይናገራል። እንዲህ ይላል
አንድ ጊዜ የነብዩ ሚስቶች በአንድነት በነብዩ ላይ ተባበሩ። እኔም እንዲህ አልኳቸው፣ ምናልባት እርሱ ወይ ነብዩ ቢፈታችሁ ጌታው አላህ በምትካችሁ ከእናንተ የተሻሉ ሚስቶች ይሰጠው ይሆናል። ከዚያም ይህ አንቀጽ እኔ እንደተናገርኩት ቃል በተመሳሳይ ሁኔታ ወረደ በማለት ሱራ 66 ቁጥር 5 በእርሱ ምክንያት እንደወረደ ማን ይናገራል? ዑመር ይናገራል። ስለዚህ ሱራ 66 ቁጥር 5 ከአላህ ዘንድ የወረደ እነሱ እንደሚያስቡት ከመለኮት ዘንድ የወረደ መንፈስ ወይ ጅብሪል ብለው የሚያስቡት የተናገረው ስላለመሆኑ ማስረጃ ያውቃል። ምንድነው ማስረጃችን? ቡሃሪ እንዲሁም ራሱ አረፍተ ነገሩ ይናገራል። ጌታው ምን ሊለው ሊሰጠው ይከጅላል በማለት እነዚያ የዘረዘርኳቸውን አይነት ሚስቶች ማን ጌታው ለነብዩ ሊሰጠው ይከጅላል። ጌታው እኔ አላለም፣ አላህ ልሰጠው ከጅላለሁ አላለም፣ ሊሰጠው ይከጅላል በማለት ነው የተናገረው። ስለዚህ ይሄ ደግሞ አረፍተ ነገሩ የሌላ ሰው ስለመሆኑ ደግሞ ይሄው ቡሃሪ ዑመር በሶስት ነገር አላህ ከኔ ጋር ተስማማ፣ የኢብራሂምን የጸሎት ስፍራ ማለት ከአባን ማለት ነው የጸሎት ስፍራ እንድናደርግ ወይ መስጊድ እንዲሆን እንዲሁም የነብዩ ሚስቶች እንዲሸፈኑ ሐሳብ አቀረብኩ። ይሄ ነገር ወረደና ሶስተኛ ደግሞ ነብዩ ላይ ሚስቶቹ በተነሱበት ጊዜ እኔ እንደዚህ አልኩኝ፣ እናንተን ቢፈታችሁ እኮ የተሻሉ ሚስቶችን አላህ ሊሰጠው ጌታው ሊሰጠው ይከጅላል ብዬ ስላቸው እኔ እንደተናገርኩት ቃል ምን ሆነ ይላል ወረደ በማለት ዑመር ይነግረናል። ስለዚህ ቁርአን የአላህ ቃል ስላለ መሆኑ ማስረጃው ሱራ 66 ቁጥር 5 ነው። ይሄ ንግግር ከአላህ ዘንድ የወረደ ሳይሆን ሙሐመድ ከሚስቶቹ ጋር በተጣላ ጊዜ አንድ ሰው ሐሳብ ሲሰጥ ያ የሰጠው ሐሳብ የአላህ ቃል ሆኖ ተነገረ። ከዛ ይሄን ደግሞ ያለ መቀበላችሁም ለምን ሙሐመድ በፈረደ ጊዜ አላህና ሙሐመድ ነገርን በፈረዱ ጊዜ አላህና መልእክተኛው ነገርን በፈረዱ ጊዜ ለምእመናን ምን የላቸውም ምርጫ የላቸውም። የሙሐመድ ፍርድ ሙሐመድ ከተናገረ አላህ ተናገረኝ ብሎ ከተናገረ ያ ነገር ምን ያለ ነው የጸና ነው። ስለዚህ ቁርአን የፈጣሪ ንግግር ስላለ መሆኑ አንዱ ጥቂቱ ማስረጃ ሱራ 66 ቁጥር 5 እንደሆነ ላሳያችሁ ነው ይሄን ቪዲዮ የሰራሁት። ሰላምና ጸጋ ይብዛላችሁ። በጣም በተለያዩ ድንቅ በሆኑ መልእክቶች በእስልምና አስተምሮ ዙሪያ እንደው የፈጣሪ እምነት እንዳልሆነ ፈጣሪ የሰጠው ስጦታ እንዳልሆነ እስልምና እምነት የተሳሳተ መንገድ እንደሆነ የሚያሳዩ እውነተኛ ከእስልምና ዘንድ የሆኑ አስተምሮት እንጂ ከእስልምና ዘንድ የሆኑ መረጃዎችን በመጥቀስ በዚህ የዩቲዩብ ቻናል የተለያዩ ፕሮግራሞችን እንሰራለን። ከዚህ በኋላ በጣም እየቀጠለን የምንሄደው አብራችሁን ሁኑ። ሰብስክራይብ አድርጉ፣ አግዙን። ልታገኙን የምትፈልጉ ሰዎች ማግኘት ትችላላችሁ በተለያየ መንገድ። በዚህ የዩቲዩብ ቻናልም ስልክ አስቀምጣለሁ እዚህ ስር። እግዚአብሔር ዘመናችሁን ህይወታችሁን ይባርክ። ሰላምና ጸጋ ይብዛላችሁ። ጌታ ኢየሱስ ክርስቶስ ቤታችሁ ይግባ። የዘላለም ህይወት ማግኘት ይሁንላችሁ። መጽሐፍ ሲናገር መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ ዘንድ የተሰጠን አንድ ስም እንዳለ ይነግረናል በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እርሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ሰላምና ጸጋ ይብዛላችሁ።